ክፍል 2 መጽሐፍ ቅዱስ ፍጹም የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የሚደገፍ ሁለት አይነት ማረጋገጫዎች አሉ። አንደኛ ውስጣዊ ማረጋገጫና ሁለተኛ ውጫዊ ማረጋገጫ ናቸው። ውስጣዊ ማረጋገጫ የምንለው በመጽሐፍ ቅዱስ በራሱ ውስጥ የተመለከቱት እውነታዎችና መጽሐፍ በራሱ የሚሰጣቸው ምስክርነቶች ናቸው። መጽሐፍ ቅዱስ ራሱ የእግዚአብሔር ቃል መሆኑን በብዙ መቶ በሚቆጠሩ የንባብ ክፍሎች ያረጋግጣል። ለምሳሌ ያህል ዘፍጥረት 1 እና 2፣ እግዚአብሔርም አለ፣ ዘዳግም 6:6 እስከ 9፣ እኔ ዛሬ አንተን የማዘውን ይህን ቃል ኢያሱ 1:8 የዚህን ሕግ መጽሐፍ ብዬ አላዘዝሁምን? በመጽሐፍ ቅዱስ ውስጥ እግዚአብሔርም አለ፣ እግዚአብሔርም እንዲህ ይላል የሚሉ ቃላት እጅግ በጣም በመደጋገም ተጽፏል። ይህም የተናገረው ቃል ከራሱ አፍ በቀጥታ መውጣቱን ያሳያል። ሌሎችም ጥቅሶች የመጽሐፍ ቅዱስ የእግዚአብሔርን ቃልነት ያረጋግጣል። ሁለተኛ ሳሙኤል 22:31፣ መዝሙር 1:2፣ 12:6፣ ምሳሌ 30:5-6፣ ኢሳይያስ 55 ከቁጥር 10፣ ኤርምያስ 15:6፣ ዳንኤል 10:21፣ ዘውልቁ 22:38፣ ዘዳግም 18:18፣ ኤርምያስ 1:9፣ እንደዚሁም 23:16-22፣ ሕዝቅኤል 2:7። ጌታ ኢየሱስ ከብሉይ ኪዳን መጻሕፍት በመጥቀስ የእግዚአብሔር ቃልነቱን አረጋግጧል። በብሉይ ኪዳን ውስጥ የተጻፉትን ታሪኮች፣ ታምራቶችን በመጥቀስ እውነተኝነታቸውን አረጋግጧል። ለምሳሌ የፍጥረት ታሪክ በዘፍጥረት እንደተጻፈ መሆኑን ማቴዎስ 19:4 ላይ፣ የአዳምና ሔዋን ታሪክ እውነተኝነት ማቴዎስ 19:4-6፣ ስለ አቤል ማቴዎስ 23:35፣ ስለ ሰይጣን ሉቃስ 11:18፣ ሕዝቅኤል 28:11-19፣ ስለ ኖህ ማቴዎስ 24:37፣ ስለ ዮናስ ማቴዎስ 12:39፣ ስለ ሎጥ ሚስት ሉቃስ 17:32 እና ወዘተ። ኢየሱስ የብሉይ ኪዳን መጻሕፍት በመጥቀስና በእርሱም ላይ የሚፈጸሙ ትንቢታዊ ጥቅሶች እውነተኝነት በማረጋገጥ የመጻሕፍቱን የእግዚአብሔር ቃልነት ይበልጥ አሳይቷል። ቀጥተኛ የሆነ የእግዚአብሔር ቃል በጸሐፊዎች ነቢያት በኩል ተላልፏል። እግዚአብሔር በተደጋጋሚ በነቢያት አፍ ውስጥ በማለፍ ተናግሯል። እንዲሁም ራሱ እየነዳቸው ቃሉን ሳይጨምሩ ሳይቀንሱ ጽፈዋል። ለምሳሌ አንደኛ ነገሥት 14:18፣ እንዲሁም 16:12፣ ሁለተኛ ነገሥት 9:36፣ እንዲሁም 14:25፣ ኤርምያስ 37 ከቁጥር 2፣ ዘካርያስ 7:7። በዚህም ምክንያት የነቢያቱን ቃል የማያከብር የእርሱን ቃል እንዳላከበረ ተጽፏል። ዘዳግም 18:19፣ አንደኛ ሳሙኤል 10:8፣ እንዲሁም 13:13፣ እንዲሁም 15:3፣ አንደኛ ነገሥት 20:35። ከዚህም በተጨማሪ መጽሐፍ ቅዱስ ሰዎች በራሳቸው ለሰዎች የጻፉት ሳይሆን በእግዚአብሔር መንፈስ በመንዳት ቅዱሳን ሰዎች የጻፉት እንደሆነ ይናገራል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። ስለሆነም በመጽሐፍ ቅዱስ እውነት ላይ የእግዚአብሔር እስትንፋስ ሊያርፍበትና የእግዚአብሔር ቃል መሆኑን ሊረጋገጥ ችሏል። ውጫዊ ማረጋገጫዎች። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በራሱ ብቻ የሚያስረግጥ ሳይሆን ተጠራጣሪዎችን እንኳን ለማሳመን የሚችሉ ብዙ መረጃዎች የተሞላ ነው። የመጽሐፍ ቅዱስ ተከታታይነትና ወጥነት። መጽሐፍ ቅዱስ ተጽፎ ለማለቅ የፈጀው ጊዜ ወደ 1600 ዓመታት ያህል የሚጠጋ ነው። እንግዲህ በዘፍጥረት ጸሐፊና በራእይ ጸሐፊ መካከል ይህን ያህል ዘመን ርቀት አለ። እንዲሁም አምላክ ቃሉን ለመጻፍ የተጠቀመባቸው ሰዎች የተለያዩ የእውቀት፣ የአኗኗር፣ የስፍራ ወዘተ ልዩነት ያላቸው ሲሆኑ ታዲያ በተለያዩ ዘመናት ላይ የነበሩ የማይተዋወቁ ሰዎች እንዴት ተከታታይነት ያለውን ወጥነት ያለው መጽሐፍት ሊጽፉ ቻሉ? ይሄ ማንም ሊከራከረው ያልቻለና የተጻፈው በአንድ መንፈስ መሪነት ብቻ መሆኑን ያረጋገጠ እውነት ነው። የመጽሐፍ ቅዱስ ሳቢ መገለጥ ጥልቅነት። መጽሐፍ ቅዱስ እውነት በሙላትና በረቂቅነት የሚያሳየንን ያህል የሚያሳይ ሌላ መጽሐፍ በዓለም የለም። ጻፎቹ ለዘመናዊ ግኝቶች ምንም እውቀት ሳይኖራቸው የጻፏቸው ነገሮች ዛሬ በሳይንሳዊ ምርምሮች፣ በከርሰ ምድር ቁፋሮች የበለጠ ሊረጋገጡ ችለዋል። የእግዚአብሔርን ረቂቅ ስራዎች እቅድና ዓላማን በመግለጥ እንዲሁም ትንቢታዊ ቃሎቹ ሲፈጸሙ በማየት የእግዚአብሔር ቃልነቱን በቀላሉ ማረጋገጥ ይቻላል። የመጽሐፍ ቅዱስ ሉዓላዊ ባህሪ። የተጻፈ ቃል የሆነው መጽሐፍ ቅዱስና ሕያው ሥጋ የሆነው ቃል ኢየሱስ ክርስቶስ በተመሳሳይ መልኩ ስልጣናቸው ተገልጧል። ይሄ ማለት ሥጋ የሆነው ቃል በጽሑፍ የሰፈረውን ቃል መለኮታዊ ቃል እንደሆነና በመንፈሳዊ ነገሮች ሁሉ ላይ የመበየን ስልጣን እንዲሁም ማንም ሊቃወመው የማይችለው ሉዓላዊነቱ እንዳለው አመልክቷል። የመጽሐፍ ቅዱስ የማይዳላው ስልጣን። መጽሐፍ ቅዱስ በማንኛውም የሰው ልጅ ላይ በስልጣን ይናገራል። የሰውን ሁሉ ኃጢአተኝነትና ደካማነት አጋልጧል። በሰዎች ብዕር ቢጻፍም ከሰዎች ወደ ሰዎች ሳይሆን ከእግዚአብሔር ወደ ሰው የሆነ የስልጣን ቃል ያስተላልፋል። በነገስታት ላይ፣ በድሆች ላይ፣
በባለጠጎች፣ በመላእክት ላይ፣ በልዩ ፍጥረት ላይ የፍርድን ቃል የማሳለፍ ስልጣን አለው። የመጽሐፍ ቅዱስ ትምህርት ታላቅነት። መጽሐፍ ቅዱስ ከሰው ዕውቀት በላይና ውጪ የሆኑትን ምስጢር ይገልጣል። በማንኛውም ጉዳይ ላይ የሚሰጠው ትምህርታዊ ገለጣ እጅግ በጣም ፍጹምና ትክክል ሲሆን ጊዜ የማይለውጠው ቴክኖሎጂ የማይሽረው ዕውቀት ይገልጣል። ከዚህ የተነሳ ጥንታዊ መጽሐፍ ወይም ዘመናዊ መጽሐፍ ነው ለማለት ስለሚያስቸግር ዘላለማዊ ቃል ሊባል ችሏል። በስነ ጽሑፍ ይዘቱ በዚህ ረገድ ሲታይ በእርግጥ በሰዎች በራሳቸው ችሎታ አለመጻፉን በፍጥነት ማወቅ ይቻላል። በውስጡ የሚገኘው ይዘት ሁሉንም የስነ ጽሑፍ ዘርፎች ያካተተ ነው። የታሪክ ዘገባዎች፣ ትንቢቶች፣ ቅኔዎች፣ ተውኔት፣ የጦርነት፣ የፍቅር ታሪኮች የያዘ ነው። ይሄ በየትኛውም የእውቀት ደረጃ ላይ ያሉ ሰዎች የመማረክ ኃይል እንዲኖረው አድርጎታል። የመጽሐፍ ቅዱስ የመለወጥ ኃይልና የህትመት ብዛት። በዓለማችን የመጽሐፍ ቅዱስ ኃይል በተለያዩ ህዝቦችና ቋንቋዎች የተተረጎመ መጽሐፍ የለም። በህትመትም ብዛት አንጻር ፈጽሞ ከመጽሐፍ ቅዱስ ጋር የሚወዳደር አይገኝም። ከዚህም በተጨማሪ በመጽሐፍ ቅዱስ ውስጥ ባለው መልእክትና ትምህርት ሰዎች ስር ነቀል የሆነ የህይወትና የዓላማ ለውጥ ማምጣታቸው በመጽሐፍ ቅዱስ የእግዚአብሔር መለኮታዊ ቃል ለመሆኑ ማስረጃ ነው። ከቃሉም የተነሳ የብዙ እልፍ ግለሰቦች እንዲሁም ሀገራት ታሪክ ተለውጧል። ሰውን የማንጻት፣ የመቀደስ፣ የመለወጥ ችሎታው ያለ ጥርጥር የእግዚአብሔር ቃል ለመሆኑን ማስረጃ ነው። መጽሐፍ ቅዱስ ፍጹም የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ እስትንፋስ የእግዚአብሔር ነው ስንል አምላክ ለመጻፍ የተጠቀመባቸው ሰዎች ፍጹም በሆነ ምሪት እንዲጻፍ ማድረጉን ለማሳየት ነው። እስትንፋስ እግዚአብሔር ኦር ኢንስፓይሬሽን የሚለው ቃል በግሪክ ቋንቋ ቴዎፖኔስቶስ ተብሎ የተጻፈው ሲሆን ትርጉሙም አምላክ እፍ አለ እንደማለት ነው። የመጽሐፍ ቅዱስ ውስጣዊ ይዘትና አወቃቀር። አይሁድ የመጽሐፍት መምህራን 39ኙን የብሉይ ኪዳን መጽሐፍት ለሶስት ይከፍላቸዋል። ይህንንም አከፋፈል ጌታ ራሱ በትምህርት ተጠቅሞበታል። አይሁዶች ይህንን አከፋፈላቸው ባጭሩ ታናክ ብለው ይጠሩታል። ይህ ማለት ታ ተውራት ወይ ሕጎች፣ ና ነቢም ወይም ነቢያት፣ ኪ ከቱቢም ወይም መዝሙራት ማለት ነው። ሉቃስ 24 ከቁጥር 44። የስነ መለኮት ምሁራን በበኩላቸው ደግሞ መጻሕፍቶቹን በውስጣቸው ካለው ይዘት በመነሳት ብሉይ ኪዳንን በአራት አዲስ ኪዳንንም በአራት ይዘቶች አወቃቅራቸዋል። ውድ ቤተሰቦቻችን አሁንም በዚህ ዩቲዩብ ላይ እንደዚህ አይነት ትምህርታዊ ቪዲዮዎች ይዘን እንቀርባለን። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ለሌሎችም እንዲደርሱ አድርጉ። ተባረኩ።